ክርስትና እንደው ተራ ነገር አይደለም፣ ማላገጫ አይደለም። የሆነ በስም ወይም ባንገታችን ባሰርነው ክርም ይለካ አይደለም ክርስትና የሚወዱህን እየወደድክ የሚጠሉህን እየጠላህ የምትኖርበት ህይወት አይደለም፣ ከዛ በላይ የሆነ ነው። ይሄንን ሁሉም አህዛብ ስለሚያደርጉት ሰው የሆነ ሁሉ የሚወደውን ሰው ይወዳል፣ ህግም ሰራህም አልሰራህም የሚጠላውን ይጠላል። ክርስቲያን ስትሆን የሚለየው ምንድነው ካልከኝ የሚወድህን ሰው በወደድክበት የፍቅር መጠን ልክ የሚጠላህን ሰው መውደድ ነው። ክርስትና ልዩ የሚያደርገው የገፋህን ሰው ሲወድቅ አይተው ሄደህ ማንሳት መቻል ነው። የገፋህን ሰው ክርስቶስ እየገፉት ስለነሱ ይጸልይ ነበር። ክርስቶስን መምሰል ማለት በህይወት መኖር ነው። የሚጠላህን ሰው ብዙ ፍቅር ሰጥተህ ወደ ፍቅር መንገድ ማምጣት ክርስትና። ያንተ የሆነውን ነገር የወሰደብህን ሰው ያለህን እንደገና ጨምረ መስጠት ነው ክርስትና። ዋጋ ያስከፍላል። ዝም ብለህ ህይወት ይመስላል። ሲረግሙ ስትመርቅ የሚያዩ ሰው እንደሞኝ ሊያዩ ይችላሉ። ያው በዓለም አስተሳሰብ አሁን ዘመኑ የሄደበት የራሱ የሚለው የዘመናዊነት መለኪያዎች አሉ አይደለ? ሰዎችን ዘመናዊ የሚያስመስሉ ብልጥነት፣ ቀድሞ መገኘት ምናምን፣ እሱ በክርስትና ህግ አይሰራም። በክርስትና ህግ መቅደም ከፈለግ ጓደኛህን መጀመሪያ ማስቀደም አለብህ። አንተ ከኋላ ስትሆን በክርስቶስ ከፍ ትላለህ። አንተ ዝቅ ስትል በክርስቶስ አንተ ከፍ ትላለህ እንጂ በብልጠት ራስን በአልሆነ ወይም ደግሞ ምንድነው ቀጥተኛ ባልሆነ መንገድ ራስን ለማሳደግ ራስን ሰዎችን ገፍተህ የነሱን ቦታ ለመውረስ የሰዎችን ንብረት ወስደህ አንተ ሀብታም ለመሆን የሰዎችን ዕውቀት የራስ ለማድረግ በመሞከር የሰው የሆነውን ነገር በሙሉ የራስ በማድረግ የምትከብርበት ህይወት አይደለም። ሙሉ በመስጠት ነፍስንም ጭምር ለባልንጀራ አሳልፈ በመስጠት ውስጥ የምትከብርበት ከፍ ከፍ የምትልበት ህይወት ነውና ክርስትና እንዲህ ማውርተነው የሚገለጽ አይደለም።